አስጨክነኝ በቃ አስጨክነኝና ልመለስ ከቤት ተብዬ ልጠራ እግዚአብሔር አባትህ አስጨክነኝ ማርያም አትጂ ትተሽኝ አኖሪኝ በግርግም ግድ ሆነብኝ እንጂ ከልጅሽ ቤት መራቅን አልፈልግም ግድ ሆነብኝ አይደል የምመላለሰው እንጂ ከአባቱ ቤት ምን ይሻለዋል ሰው ያነጫንጨኛል የእናቱን መዳፍ ከእጁ እንደቀሙት ልረፍና ጥሪኝ ከልጅሽ ስር ልሙት ፍቅርሽ የለው ጠረፍ መንገዴ ይቅናና ጥሪኝ ልቤ ይረፍ ደከመኝ ጌታዬ ደከመኝ የኔ አምላክ ደከመኝ ማርያም ደከመኝ አምላክ ወይ እንደ ሰው አልሆንኩ ወይ እንደ መልአክ መጀገን ከበደኝ በገዛ ስጋዬ ልተኛበት ያልኩት አላስተኛ አለኝ የገዛ አልጋዬ እሺ በለኝና አስጨክነኝና ልመለስ ከቤት በፍቅር በስምህ ስጋዬን በስጋ ደሜንም በደምህ አስጨክነኝ ባለም እንዳልሆን ግያዝ አስጨክነኝና ከቤት ልመለስ ሙዳይ ምጽዋት ልያዝ አስጨክነኝ ያሽዋ ላይንጻ ሆኗል ቤቴ ያረገረጋል ሰበቴ ጠላት ሰልጥኖብኝ ደክም ያለው ዛሬስ ብቻዬን ቀርቻለሁ። ታስታውሰኛለህ? እዘምር ነበረ ታዘዝ ነበረ አስቀድስ ነበረ እወድህ ነበረ እፈራክ ነበረ እያልኩኝ ዛሬ ላይ ከርሜ ያንገበግበኛል አንተን ያህል አባት ደግሜ መስቀሌ ታስታውሰኛለህ? እፈራክ ነበረ እወድህ ነበረ አስቀድስ ነበረ እዘምር ነበረ እታዘዝ ነበረ ወደ ቤቱ ይመልሳል ዚያስተል ያሳደከኝ ለፊ ጥበብን አስተማርክ የልጅነት ያምላክ ወዴት አለ በዚያ ለማሰብ ለወንድሞቻችን ገጣሚያን አስታውሰኝ ረጋሳና ኤልያስ ሽታዩን ምስጋናችን ከልብ ነው። ቃለ ሕይወት ያሰማልን ለማለት እንወዳለን። ወጣቶች ናቸው። በጣም የተለየ ችሎታ ያላቸው ወንድሞቻችን ናቸው። ኤልያስ አንድ መጽሐፍ አስታውሰኝ 2 መጽሐፍት አለው። በእርግጠኝነት ወደፊት ብዙ ነገር እንደሚያበረክቱልን እሙን ነው። ፍቅርንም ሲገልጹ ሀገርንም ሲገልጹ ቤተክርስቲያንንም ሲገልጹ ልብን ይሞላሉ። በእድሜና በጤና ይጠብቅልን ያቆይ። እርዳኛ አማኑኤል በሃይማኖት ልጽና። ዓለም ዘመናዊቱ ዓለም መለኝቱ ትፈውስ ይመስል መነጠቅ ህመሜን አስረስታኛለች ክርስትና ስሜን። ለካ የተማመነበት ውበትና ንዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። የአምላካችን ስም የተመሰገነ ይሁን። እንኳን አደረሳችሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለው። እርዳኛ ልናወጥ እለምንሃለው። ምልክት
የለኝም። ይሄ ውብ እልፍኜን በድግስ በፌሽታ የማሽሞነሙነው በዝምታ ችሎት ከገዛ ራሴ ጋር እንዳልጋፈጥ ነው። ነፍሴ ተይ ነፍሴ ተይ አትመራመሪኝ፣ አትከራከሪኝ፣ አስታክሽልኝ ክሱን። በየደረስሽበት የትነሽ አትበይ፣ አላውቀውም መልሱን። ዝም በይ ጸጥ በይ፣ ካለም ትከሻ ጋር አልደባበቅሽ። ስጋዬን በንዋይ አካሌን በውበት አነግስልሻለሁ ጥያቄ ሊርቅሽ እንጂ መልስ የለኝም ለምትደረድሪው የማረፊያሽ መንገድ ረቂቅ ጥያቄ። እዚህ ነኝ ለማለት የወደኩበትን እኔስ መች አውቄ። በተጌጠ ቀሚስ ባማረ መዓዛ በከበረ አድናቆት ተውቤልሻለሁ። መራቆትሽ አይዜም አቅሜን እያወቅሽው ምን አለብስሻለሁ። ነፍሴ ተይ ነፍሴ ተይ በነጠፍ ሀሳብ ላይ አትመራመሪ። ይልቅ ከስጋሽ ጋር ውበት እየሰፈርሽ ተመሳስለሽ ኑሪ። ሀቅ የተነፈገ የጥያቄሽ ቁስል ቢጠዘጥዘኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መልሳለሁ። እውነተኛው ሰላም ያለው ከቤት ነው። ሀቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። እንዲህ እንደ ዛሬ በዳንኪራ ምሽግ የማለለ ልቤ ደቆ ሳይሰባበር ጥንቱን ከአምላኬ ቤት በሚጣፍጥ ፍቅር አገለግል ነበር። ጠብቄ ያኖርኩት ድንገት ቢደረመስ ተስፋ ሰገነቴ፣ መለመን መጠበቅ መጥናት ቢጨርሰው ሰላላ ጉልበቴ፣ ጌታዬን በድፍረት ጊዜ ሰፈርኩለት ህመሜን አስልቼ። የዘገየ ለታ አነሳዋት ጌጤን ነጠላዬን ትቼ። ወዴት እንደሸሸ ከማን እንደሸሸ ባያውቅም ጠንቅቆ መዘርጋት ያመመው ተስፋ ቢስ መዳፌ ጨበጠ ብርጭቆ። ለዘገየ መልሴ የህመሜ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም። የመኖር አቅሜን ዳንኪራ ስር ጥዬ የምለማመነው በትላንቴ ችሎት ከገዛ ራሴ ጋር እንዳልሞገት ነው። ነፍሴ ተይ ነፍሴ ተይ ካጀብ ልደማመቅ እንዲህ ነበርሽ እኮ ብለሽ አትሞግቺኝ። አታላይ ስጋዬ ውበት ሲያደላድል እረስቶሻል አንቺን። ሀቅ የተነፈገ የጥያቄሽ ቁስል ቢጠዘጥዘኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኝ አማኑኤል በሃይማኖት ልጽና። ዓለም ዘመናዊቱ ዓለም መለኝቱ ትፈውስ ይመስል መነጠቅ ህመሜን አስረስታኛለች ክርስትና ስሜን። ለካ የተማመነበት ውበትና ንዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው። በታዘዝኩት መጠን እጆቼ ተስመው በተመረኩበት ብርታት ባልኩት ሁሉ ስውር ቸርነቱ ስለነበረበት ዋጋዬን አስቶ ያባበለኝ ሞገስ አልተከተለኝም። ከኔ ጠፍቻለሁ ከትዝታሽ በቀር ምልክት የለኝም። አየሽ ያ ዳንኪራ አየሽ ያ ጨዋታ አየሽ ያ ብርጭቆ ቢያስፈነድቀኝም እንባና ጸጸቴን ባንድ ላይ ደብቆ መጎዳቴን ላይ ክስ በየጥጋ ጥጉ አጀብ ካስለመነኝ እንኳን ጸጋ ሀብቴ በሰውነት ሚዛን እኔ ራሱ ማነኝ? በሞኛ ኩኩሉ ንዋይ በሸወደው ያድናቆት ወረፋ ይዳፍናል እንጂ ነፍስ ረፍት የለውም ሰው ከራስ ሲጠፋ።
ዓይኔን ባን ያፍስ ላልቅስ ለኃጢአቴ የንስሐቱን ቀሪዋ ሕይወቴ በመዳኔ ሰዓት በዛሬዋ ዕለት ፍቅርህን አስቤ መጣሁ ካንተ ፊት። ማረፊያ ማረፊያ መዝሙረ ዳዊቴን መዝገበ ብርሃን ጡም ስብሐቴን መታዘዝ ያስጌጠው ንጽሕና መልኬን የማሆይ ምርቃት የእንታ ቡራኬን ግልብ ባዶነቴን ዓለም ሲያቃትተው ይህን ሁሉ ሰላም ስንት ልሸምተው ለቁስልሽ መካሻ ምንም እንዳላጎል የማልኩልሽ ነፍሴ ታዘቢኝ እንግዲህ እንደ ጠላት አደን ስሳደድ ከራሴ ለካ ስሌት አልባ ሕይወት ተመን የለሽ ፍቅር ሳይዝል እየቸረ ባስመካኝ ብርታት ስር ስውሩ ሚዛኔ ክርስቶስ ነበረ። የተማመነበት ውበትና ንዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው። እኔም ልጅ ነኝ ልበል ዘይት ሳላዘጋጅ ድንገት መጥተህብኝ በርህን በመዝጋት ከደጅ አታስቀረኝ። ና ንዋይ ና ውበት ና ሞገስ ና ካባ ከዚህ ሁሉ ሙቀት ነፍሴ ስትራቆት ጥበብህ የት ገባ? ለዘገየ መልሴ የለቅሶ የካሳ መሸሽ ቢመስለኝም ያስታበይኝ ብርታት ከቤቴ ስወጣ አልተከተለኝም። ሽሽቴ መዘዙ ባለመዳኔ ላይ ቁስል ይደግሳል። ቀን የለህም ተብሎ የጊዜ ባለቤት እንዴት ይከሰሳል? ከሞቅታው መንደር ሁሉ ቢሰግድለት ያ ንጉሥ ብርጭቆ ከሀቅ ያጠፋፋል ከህሊና ችሎት ጥያቄ ደብቆ። ነፍሴ ሆይ ነፍሴ ሆይ ስዘብተው ኖሬ ዘመን እያሰላው ተስፋውን ሳቃቀር ዛሬም ካንቺ ደጃፍ ይጠባበቀኛል የሸሸሁት ፍቅር። ከታመመ ስፍራ የመከራን ቁስል ላንሽረው ከመድከም ነይ ከረፍታችን ቤት ከትንሣኤ በፊት መስቀል እንሸከም። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጥ እለምንሃለው። እርዳኛ ልናወጥ እለምንሃለው። ቀኑ እየቀረበ እንደሆነ ትንቢታቱ እየተፈጸመ እንደሆኑ ተረዱ። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እኩይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታር ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ኢየሱስ ክርስቶስ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጨረሻውን እስትንፋስ ሲተነፍስ እኛ ኦርቶዶክሳውያን ምን እንደምናውቅ ታውቃላችሁ? የመጀመሪያው የህይወት እስትንፋስ እንደገና እንዳዲስ መጀመራችን እናውቃለን። ክርስቶስ መስቀል ላይ ቆመና ምን አለ? አምላኬ አምላኬ ስለምን ተውከኝ ብሎ የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ፣ የእሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። በጣም ሩሩ፣ በጣም አፍቃሪ፣ በጣም ወዳጅ ነው እግዚአብሔር። ምንም ነገር ከሰራ እመኑት፣ እግዚአብሔርን ተቀበሉ። እንዲጠቅመን ነው የሚሰራው። በሞቴ ሞትን እንኳን ለጥቅማችን እንዳደረገው አታውቁ። ለበጎ አድርጎ ይቀይረዋል። ክርስቲያኖች እግዚአብሔርን እናምነዋል። ከዚህች ዓለም ገዦች አሉ እንኳን ይህን ጥበብ አላወቀው አውቀውትስ ቢሆን የክብርን ጌታ ባልሰቀሉት እንኳን እሰይ እንኳን አዳም በደለ ይልና አዳም ባይበድል ኖሮ እግዚአብሔር እንዴት እንደሚያፈቅረኝ አላውቅም ነበር ይላል። እንኳን በደለ እንዴት እንደሚወደኝ እግዚአብሔርን አወቅኩት፣ ተሰቀለልኝ። እንዴት እንደሚያፈቅረኝ አወቅኩት፣ ሞተልኝ። እንዴት እንደሚወደኝ አወቅኩት፣ ሰው ሆኖ ተገለጠልኝ። ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት
ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የትምህርታችን ርዕስ ነው። ጥቂት ቁም ነገሮችን እንድናገኝ ከመስቀሉ ጋር በተያያዘ ይህንን ርዕስ መርጫዋለሁ። ቅዱስ አግናጤዎስ ምጥው ለአንበሳ ተሰጥቶ በሰማዕትነት ያረፈ አባታችን እንዲህ ብሏል። እግዚአብሔር ሶስት ሁነቶችን በዝምታ ፈጽሟቸዋል ይላል። እደግመዋለሁ። 3 ሁነቶችን በዝምታ በስውር ፈጽሟቸዋል ይላል። አንደኛው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ድንግልና ነው። እናት ስትሆን ድንግል፣ ድንግል ስትሆን እናት፣ ይህንን እግዚአብሔር በዝምታ በስውር ፈጽሞታል ይላል። ሁለተኛው የጽንሱ ነገር ነው። እመቤታችን ቅድስት ድንግል ማርያም ጌታችንን ስትጸንስ አጋንንትም አይሁድም አላወቁም። በዝምታ በስውር ፈጽሞታል የመጸነሱን ነገር። ሶስተኛ የሞቱን ነገር ነው። አጋንንት የሞተው ተራ ፍጡር መስሏቸው ነበር። በዝምታ የፈጸመው አንዱ ሞቱን ነው። ለምንድን ነው ግን እግዚአብሔር በዝምታ በስውር እነዚህን ነገሮች መፈጸም የፈለገው? ልብ በሉ። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። እግዚአብሔር በዝምታ በስውር የእመቤታችንን ድንግልና የጽንሱን ነገር የሞቱን ነገር በዝምታ ፈጽሞታል ብያችኋለሁ። ለምንድን ነው ግን ይህን ያደረገው እግዚአብሔር? የተወደዳችሁ ኦርቶዶክሳውያን እነዚህን ጥቂት ነጥቦች ፈጠን ብዬ እጠቅስላችኋለሁ። አጋንንትም አይሁድም የተጸነሰው ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቢያውቁ ኖሮ እስከ 33 ዓመት አይጠብቁትም ነበር። ወዲያው አፋጥነው አቻኩለው ቅድስት ድንግል ማርያምን ይወግሯትና የኔና የናንተ መዳን ይቀር ነበረ። አንደኛ ለምንድን ነው በዝምታ በስውር መፈጸም የፈለገው ካላችሁኝ፣ ድህነታችን እንዳይቀር ነበር ወገኖቼ። የተወደደች ቅድስት ድንግል ማርያም ጌታችንን እንደጸነሰች የባህሪ አምላክ እንደተጸነሰ አጋንንትም አይሁድም ቢያውቁ ኖሮ ድንግል ማርያምን ወግረው ይገሏት ነበር። ለዚህ ነው የኔና የናንተ ማዳን እንዳይቀር፣ የኔና የናንተ ወደ ሕይወት መመለስ እንዳይዘገይ እግዚአብሔር በዝምታ በስውር ፈጽሞታል። አንደኛ። ሁለተኛ
ክርስቶስ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት ቢያውቁ ኖሮ ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ እደግመዋለሁ። በእውነት የባህሪ አምላክ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት የዚህች ዓለም ገዢዎች የተባሉ አጋንንት ገዢዎች የተባሉ አይሁድ ቢያውቁ ኖሮ ምን ያደርጉ ነበር ካላችሁኝ፣ በተለይ አጋንንት ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ አንድ ነጥብ ላስታውሳችሁ። ክርስቶስ ከዘረጋ ሳያጥፍ ከቆመ ሳይቀመጥ በቆሮንቶስ በረሃ ሲጾም ባየው ጊዜ ይሄማ አምላክ ነው ብሎ መጠራጠር ጀምሮ ነበር። በተለይ ታስታውሱ ከሆነ በዮርዳኖስ ክርስቶስ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ሲሰማ ይህማ የእግዚአብሔር ልጅ ነው ብሎ ተጠራጥሮ ነበር። ከዚያ ምን አደረገ? ፈተና መፈተን ጀመረ። አታስታውሱ? የእግዚአብሔር ልጅማ ከሆንክ ይህንን ድንጋይ ዳቦ አድርግ እያለ መፈተን ጀመረ። አያችሁ፣ ሲሰማ ተጠራጠረ። ይህንን ጥርጣሬውን ነው ክርስቶስ ያራቀው። ለምን? ከመዋጋት እንዳይሸሽ ነዋ። ታስታውሱ ከሆነ ተርቦ ወደ ዕፀ በለስ ሲሄድ ፍጡር ነው ሲል፣ በለሲቱን ፍሬ ሲያጣባት በቃሉ ብቻ ሲያደርቃት ይሄማ የባህሪ አምላክ ነው ሲል፣ ጀልባ ላይ ታንኳ ላይ ሲተኛ ይሄማ ፍጡር ነው ሲል፣ ማዕበልና ነፋሳት ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ የተወደዳችሁ ክርስቲያኖች አጋንንትን ሰይጣናትን ግራ እያጋባ ነው ያቆያቸው። ግራ እያጋባ አንዴ ፍጡር አንዴ አምላክ እንደዚህ ግራ ተጋብቶ መስቀል ላይ ያቀረበው በሞቴ ስሙኝ አታውቁትም ብዬ አይደለም። ክርስቶስ መስቀል ላይ ቆመና ምን አለ? አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ። ያን ጊዜ አጋንንት ያን ጊዜ ዲያብሎስ አምላኬ አምላኬ የሚለውማ አምላክ ቢኖረው ነው። የሌሎችን ነፍሳት እንደምቀራመት ልቀራመት፣ አምላኬ ካለማ ፍጡር ነው ብሎ ነው የቀረበው። አያችሁ፣ ከመዋጋት እንዳይሸሽ ያልኳችሁ ቀድሞውኑ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ መስቀል ላይ አይጠረቅም ነበር። ዲያብሎስ አምላኬ አምላኬ ሲል ነፍሱን ተቀራምቼ ስጋውን በመቃብር ነፍሱን በሲኦል ልክ እንደ ማንኛችንም ማሰቃያለሁ ብሎ ሲቀርብ በእሳት ዛንጃር በነፋስ አውታር መስቀል ላይ አሰረው። ኃይለኛውን መስቀል ላይ አሰረውና የሲኦልን ነፍሳት ይማርክና ይበረብር ጀመር። ለምንድን ነው የሰወረው? ሰይጣን ይህንን ቀድሞ ቢያውቅ ከእርሱ ጋር ከመዋጋት ይሸሽ ነበር። ኢየሱስ ክርስቶስ ማን መሆኑን ቢረዳ ኖሮ ደፍሮ አይቀርበው ነበር። ሁለተኛ፣ ለምንድን ነው ክርስቶስ በዝምታ በስውር እንዳያውቁት አድርጎ የተገለጠው? አጋንንት ከሱ ጋር ከመዋጋት እንዳይሸሹ ነው። ሶስተኛ፣ ያለ ዘር መጸነሱን በድንግልና መወለዱን የዚህች ዓለም ገዦች የተባሉ አይሁድና አጋንንት ቢያውቁ ምን ይሉ ነበር ካላችሁ፣ አሁን ደግሞ በተለይ አይሁድ ኢየሱስ ክርስቶስ የዳዊት ልጅ አይደለም ብለው ይክዱ ነበር። ደግመዋለሁ፣
ወገናችን፣ ዘመዳችን የሚለውን ሐሳብ ይክዱ ነበር። ምክንያቱም ያለ ዘር ተጸንሷል፣ በዘላለማዊ ድንግልና ተወልዷል። ኢየሱስ ክርስቶስ ሰው አይደለም፣ ምትሃት ነው። እንደውም የዳዊት ልጅ አይደለም። የዳዊት ልጅ ሲል አግኝተነው ሰቀልነው ብለው ምክንያት ሊሰጡ ነበር። ሶስተኛ፣ ለዚህ ክህደታቸው ምክንያት ሲያሳጣቸው በዝምታ በስውር ቀስ ብሎ ሰው ሆነ። ወገኖች፣ የተወደዳችሁ ክርስቲያኖች፣ ወመጻ እምዘራ ዳዊት በስጋ ከዳዊት ዘር በስጋ መጣ ይላል ቅዱስ ጳውሎስ። ሰው ሆኖ የተገለጠው ከዳዊት ዘር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል መጽሐፍ ቅዱሳችን። ይህንን የዳዊት ልጅ መሆን ከዳዊት ወገን መወለዱ ይክዱ ነበር። ወገኖች፣ ለክህደታቸው ለመስቀላቸው ምክንያት ያገኙ ነበር። ለዚህ ነው በዝምታ፣ ለዚህ ነው በስውር የፈጸመው። አንድ ነገር ልንገራችሁና ላብቅ። ማን ነው ወደ ሌላው ነጥብ ልሸጋገር። ስሙኝ፣ በጣም ይጠቅማቸዋል። አንዳንዴ እንዲህ አይነት እውቀታዊ ነገሮችን መስማት ይገባናል። እዩ፣ ክርስቶስ በስጋ አባት የለውም። ዮሴፍ፣ ቅዱስ ዮሴፍ አባቱ አይደለም። ክርስቶስ ከወንድ ዘር የተወለደ አይደለም። በሰማይ እናት የለው፣ በምድር ደግሞ አባት የለው። ለሴት